ሰላም ሰላም የዩቲዩብ ቤተሰቦች፣ ዛሬ በምስሉ ላይ እንዳያችሁት አንዲት የሽምብራ ፍሬ የአንዲትን ሕፃን ህይወት እንዴት እንደቀጠፈች እናያለን። ይህ የተፈጠረው በግምት ከአንድ ዓመት በፊት ነው። ይቺ ሕፃን ከምትኖርበት ከገጠር አካባቢ ከሕፃን ጓደኞቿ ጋር ስትጫወት የተፈጠረ ነገር ነው። ምንድነው የተፈጠረው? እናት ለገበያ ለስራ ብላ ከቤት ወጣለች። አባት ነበረ። በአጋጣሚ ጠረጴዛ ላይ የተቀመጠ ሽምብራ ቆሎ ነበር። ስለዚህ ህፃናት ቁጭ ብለው ይህን ሽምብራ እየተመገቡ 2 ዓመት ሁሉም በአማካኝ 2 ዓመት አካባቢ የሚሆኑ ህፃናት ነበር የተሰበሰቡት። አባት ያው ሌላ ስራውን ቢዚ በመሆን ህፃናቶችን እየተመለከተ አልነበረም። እነዚህ ህፃናት ይህን ሽምብራ እየተመገቡ በነበረበት ሰዓት ህፃኗ የ2 ዓመት አካባቢ የምትሆነው ህፃን ምንድነው ትን ይላታል፣ ትስላለች። በጣም ሳል ትጣደፋለች። ከዛ አባትየው ሆነሽ ነው ምናምን በማለት ውሃ ይሰጣታል። ያው ዙሮ ሳሉ ትንሽ ይበረታባታል። ከትንሽ ቆይታ በኋላ ደግሞ ዝም ስላላት ተሽሏታል ብሎ አባት ዝም ይላል። ከዛ እንዲሁ ከቆይታ በኋላ ተነፋፈስ ችግር መኖር፣ መተንፈስ መቸገር ያጋጥማታል። ከዛ ጎረቤት ይሰበሰባል። እናት ትጠራለች። ልጄ ምን ሆነች ትላለች። በቃ የሳምባ ምች ይዟታል። ሳምባ እንግዲህ ኢንፌክሽን አይነት ነገር ያስባሉ እነሱ። ከገጠር እንግዲህ ከከተማ ራቅ ያሉ ስለነበሩ የብዙ ሰዓት መንገድ ተጉዘው የመጀመሪያ ሆስፒታል ይደርሳሉ። ከዛ እንግዲህ ምርመራ ይደረጋል፣ ራጅ ይነሳል። ከዛ ታሪክ ሲጠየቅ ባለሙያው ሲጠይቅ ህፃኗ የወሰደችው ነገር አለ ወይ፣ ጥሬ ስትበላ ነበር ወይ አይነት ጥያቄ ሲጠይቅ ያው አባታው ይላል። እናት ኧረ የለም የምን ጥሬ ትላለች። ያው በወቅቱ ስላልነበረች ያው እሱ ያምናል። ራጅ ላይም እንደዚህ አይነት ምልክቶች ስለነበሩ ያው የሽምብራ ፍሬ እንግዲህ ወደ ሳምባ ቱቦ እንደገባ ሕክምና ይታሰባል። ያው የሚረጋገጠው ያው ስታወጡት ነው። ዙሮ ግን እንደዚህ አይነት ምልክቶች በጣም ስለነበረው ይህ ነገር እንደዚህ ነው። ስለዚህ ወደ ተሻለ ሕክምና ይሄን የሚሰጥበት ሕክምና መሄድ አለባችሁ ይባላል። ሪፈሪ ይባላሉ። ያው በጣም ርቀት አለው። የብዙ ሰዓት መንገድ ተጉዘው አንድ ሪፈራል ሆስፒታል ይደርሳሉ። ከዛም ሕክምናው አይሰጥም ይባላል። እንዲሁም አሁን ደግሞ ለብዙ ሰዓት መንገድ ደግሞ ወደ አዲስ አበባ ጥቁር አንበሳ ሪፈር ይባላሉ። ያው እንግዲህ የሀገራችን የትራንስፖርት ሁኔታ ታውቁታላችሁ። ይቺ ህፃን በዛ የትራንስፖርት ርቀት፣ በዛ ያተነፋፈስ ችግር፣ በዛ ያለ ሁኔታ ሲሆን ያው በመንገድ ህይወቷ ያልፋል ማለት ነው። ስለዚህ ምንድነው እኛ በህክምናው የምንመክረው ከ4 ዓመት በታች የሆኑ ህፃናት በምንም ሁኔታ ቢሆን እንደዚህ አይነት ጥሬ ቆሎ፣ ሳንቲም እና ከረሜላ አይነት ነገሮችን አንመክርም ማለት ነው። እንደዚህ አይነት ችግሮች እንደሚከሰቱ ስለሚታወቅ ህፃናትን ከእንደዚህ አይነት ነገር መቆጠብ ያስፈልጋል ማለት ነው። እንግዲህ ምልክቶቹ ምንድነው የተፈጠረው? ያው በመጀመሪያ ሳል ነው። ትንት አይነት ትን ይላቸዋል። ቾኪንግ ኤፒሶድ አለ። ከዛ ያው የሳል ምልክት ምናምን ይኖራል። ቆይቶ በመሃል ለውጥ ሊኖረው ይችላል። ለዚህ ሳሉ መጥፋት ዝም ብለው ኮምፎርቴብል አይነት ነገር ሊሆኑ ይችላሉ። ግን ተመልሶ አተነፋፈስ ችግር መኖር፣ ትኩሳት መኖር፣ ደም የቀላቀለ አክታ መኖር አይነት ምልክቶች ሊኖሩ ይችላሉ። ስለዚህ ቤተሰቦች ይህን አይነት ሁኔታ ሲያጋጥም ቶሎ ሕክምና መውሰድ፣ ከዛም ደግሞ ሕክምናው የሚሰጥበት አካባቢ በጊዜ መድረስ አለባቸው። ምክንያቱም ይህ ለማውጣት ብሮንኮስኮፒ የሚባል መሳሪያ አለ። እሱ መሳሪያ ሁሉም ቦታዎች አይገኝም። ባለሙያውም እንደፈለግነው በየቦታው ስለማይገኝ ግዴታ በዚህ መሳሪያ መውጣት ሊኖርበታል ይችላል እንደዚህ አይነት ደረጃ ሲኖር። ስለዚህ መጀመሪያ ምንድነው ፕሪቬንሽን መከላከል ነው የሚሆነው የመጀመሪያ እርምጃችን። እነዚህ ነገሮች እንዳይከሰቱ ህብረተሰቡን ማስተማር፣ እናቶችን ማስተማር፣
ማህበረሰቡን ማስተማር ያስፈልጋል። የመጀመሪያ ሕክምና እርዳታ በቤታችን ልናደርጋቸው የምንችለው እንደዚህ አይነት ነገሮች ሲፈጠሩ እንዴት ኢንተርቪን ማድረግ እንችላለን፣ እንዴትስ የመጀመሪያ ሕክምና መስጠት እንችላለን ወይ እንዲወጣ ምን ማድረግ አለብን የሚለውን በቀጣይ ቪዲዮ በምስል የተደገፈ ትምህርት ይዤላችሁ እመጣለሁ። እስከዛው ግን ይህን መረጃ ለጓደኞቻችሁ ሼር በማድረግ ቤተሰብ እንዲሆኑም ፎርዋርድ አድርጉላቸው። ቀጣይ በሌላ ቪዲዮ እስከምንገናኝ ቸርን ሰንብት። ባይ ባይ።